ይሄ ከኋላ የምትመለከቱት 200 ካሬ ላይ ያረፈ ቪላ ቤታችን ነው እንዴ! እዩት እስኪ 2 መኪና ጥንቅቅ አድርጎ ማቆም ይችላል። ውስጡን ደግሞ ኑ ተከተሉኝ ላሳያችሁ። ይሄ ትልቁና ሰፊ ሳሎናችን ነው። እንደምትመለከቱት በጣም ብርሃን አለው፣ ሰፊ ነው። ይሄኛው ደግሞ ማስተር ቤድሩማችን ነው። ሰፊና ትልቅ ነው። የራሱ ባዝሩም አለው ማለት ነው። ይሄም ትልቅ ነው። ወደ ቀጣይ ክፍል እንሂድ፣ ተከተሉኝ። እዚህ ጋር አንድ መኝታ ቤት እዚህ ጋር ማግኘት እንችላለን። ለልጆች ነው የሚሆነው። ትልቅ ነው፣ በጣም አሪፍ ነው። ብርሃን አለው፣ ምንም አይነት ብርሃን አያስቸግረውም። ትልቅ ነው። እዚህ ጋር ኮመን ባዝ አለ። የሁሉም ኮመን ባዝ እዚህ ጋር ማግኘት ትችላላችሁ። የቀረንና አንዱ መኝታ ቤታችን ይሄ ነው። እንደምትመለከቱት ብርሃን አለው። ይሄኛው ደግሞ ኪችናችን ነው። ኪችናችን እንደምትመለከቱት ትልቅና ሰፊ ነው። የፈለጋችሁትን ስራ መስራት የሚያስችል ነው። እንደምታዩት ነው እንግዲህ። አሁን ደግሞ ከጀርባ ሰርቪስ ቤቱ ያለበትን ላሳያችሁ። ይሄ ደግሞ 35 ካሬ ላይ የሚያርፍ ሰርቪስ ቤት ነው። ብትፈልጉ ቡና መጠጫ፣ ብትፈልጉ የልጆች መጫወቻ እንዲሁም ጋርደን ማድረግ ትችላላችሁ። አይ ቤቱ ይጠበራል ካላችሁ ሰርቪስ ቤቱን እዚህ ጋር መገንባት ትችላላችሁ። ወድሉን ለእናንተ ተንላችኋል። ዋጋውን ስትሰሙ ትደነግጣላችሁ። በ7.6 ሚሊዮን ብር ሙሉ ክፍያ ብቻ ነው ይሄንን እየሸጥን ያለ ነው። ቦታው እንጦጦ አትሌቲክስ መንደር ነው የሚገኘው። እንደምትመለከቱት ይሄ ነው። ብልሆች ቤቶቻቸውን እየተረከቡ ነው። እርሶም ምን ይጠብቃሉ? ከታች በምናስቀምጥለው ስልክ እየደወሉ የዚህ ቤት ባለቤት ይሁኑ።